በመጠቀም ልታስፈራራኝ አትችልም። ምክንያቱም ድሮም ጀምሮ ፍርሃት የሚባል ነገር ውስጥ የለም። በጥላቻ ውስጥ መኖር ሰልችቶኛል። ፍጹም በመሆን እርዳታን የጠበቅኩ ሳለ ኢፍትሃዊነትን በኢፍትሃዊነት የታገልኩ ሳለ ልክ እንዳንተ ልሆን ነበር። በደንብ ተመልከተኝ ካናን። እኔ ያንተ ያለፈ ታሪክ ነኝ፣ ግን አንተ የእኔ ወደፊት አይደለም። አንተ ከኔ በላይ ብልጥ ነህ ወይስ ከኔ በላይ አረመኔ ነህ? ከኔ በላይ ኃይል ሳለህ? እንደዛ ከሆነ አሳየኝ እስኪ። እንል ና አሳየኛ ና። ሁሉም ነገር ለኛ የተመቻቸ እንደሚሆን አሳያለሁ። ጊዜ ሳታጠፋ ና።